ወይኔ በጣም ይቅርታ እሺ ችግር የለም ልኬን ውሃ ነካው እንዴ አይኔ ነው ምንድነው ምን ተፈጠረ አይ ስልክሽ ላይ ያለው ባለቤትሽ ነው አዎ ታውቂያለሽ እንዴ አይ ማለቴ አበሰበስኩት ድሮም ሰራበት ቦታ ከስተመሪ ነበር ኧረ እባክሽ የሚገርም አጋጣሚ ነው እንደውም ልደውልለት በዚህ ወጥ ይወስደኛል ምንድነው እንደዚህ ቻኩሌት ጠራኝ እባክህ ሷሊሃትን አላገኘኋትም ሷሊሃት ያንተ አዎ የኔ ሷሊሃት ምን ማለት እንዴት የት አገኘሃት እባክህ ትናንትና ሂክማና የሆነ ካፌና ወሰደኝ ምናምን ብላ ጠርታኝ ስገባ እያስተናገረች ሷሊሃትን አላገኘኋትም እንዴት እንደደነገጥኩ በእናትህ የሚገርም ነው እንደዛ አንቀባረህ እንዳላኖርካት በቃ መጨረሻው እንደዚህ ሆነ ማለት ነው እሺ ለመሆኑ ምን አልካት እባክህ እኔ ምን እላታለሁ በጣም ደንግጬ ስለነበረ በቃ ምንም ነገር ማውራቱን ላቃተኝና ዝም ብያት ወጣ አሁን ላገኛት እየሄድኩ ነው በቃ አንተም ማግኛት እኔም ቤት ገብቼ ልውጣ እንዴ ልታዘዝ በዚህ ሁኔታ እንገናኛለን ብዬ አስቤው አላውቅም ነበር ቁጭ በይ እስኪ እናውራ ከዚህ በኋላ ምን የሚወራ ነገር አለ ብለህ ነው ሁሉንም ነገር በገዛች ያበላሽቷለሁኝ አንተም የሌላ ሰው ሆነሃል ግድ የለሽም ትንሽ ደቂቃ ብቻ ነው ቁጭ በይ እንዴት ነሽ ደህና ነኝ ቆይ ምን ተፈጥሮ ነው ያኔ ውጭ ካልሄድኩኝ ብዬ ካንተ ጋር ከተለያየሁ በኋላ የውሸት ሚስቴ ነች ብሎ አሜሪካ ሊወስደኝ የነበረው ሰውዬ ገንዘብ ካስገባሁለት በኋላ ስልኩን አጥፍቶ ጠፋብኝ እንደዛም ሆኖ የቤተሰቦቼን ህይወት ቀይራለሁ ብዬ ሁሉንም ነገሬን አጣሁኝ ድካሜን ታውቃለህ ያው እንደምታየው ለመኖር ስል እዚህ ቤት ውስጥ ግማሽ ቀን መስተንግዶ እየሰራሁ ደግሞ አንተም ደስ የምትል ሚስት አግብተሃል ማሻአላህ በጣም ያሳዝናል እሺ እኔ ምን ልርዳሽ አንድ ነገር ብቻ እንድታደርግልኝ ምን ዛሬ በረፍት ቀንሽ ተገናኘን አይደል አዎ በድጋሚ አንተን በማግኘቴ በጣም ደስተኛ ነኝ ባለፈው አንድ ነገር እንድታረግልኝ እፈልጋለሁ ብለሽ ነበር አዎ ታዲያ አልነገርሽኝም ነበር እኮ ምንድነው በመጀመሪያ ላለፉት መጥፎ ጊዜያቶች በሙሉ ይቅርታ እንድታደርግልኝ እፈልጋለሁ አብሽሪ ሳትጠይቂኝ ነው እኮ አንቺን ይቅርታ ያደረኩልሽ ግን በቃ ሌላው ደግሞ በድጋሚ አንድ ድል ብቻ ሰጠኝና የሰበርኩትን ልብህን እንድጠግነው አግባኝ ደግሞ ታውቃለህ ካንተ ውጪ ወንድ እንደማላውቅ ያኔም የነዛ ምስኪን ቤተሰቦቼ ጣፈንታ በኔ ላይ ስለወደቀ እንጂ አንተን በሌላ ተክቻህ አልነበረም እንኳን አንተን በሌላ ወንድ ልቀይር ስልኬ ላይ ያለውን ፎቶህን እንኳን አልቀየርኩት አንድ ጊዜ ስልክ አውርቼ ልምጣ እሺ እሺ እሺና ታዲያ ቆይ ምን አለች
ያው በቃ ያለፈውን ጥፋቴን ይቅርታ አድርግልኝና ድጋሚ አግባኝ አለች። መቼስ ለእሷ ከነበረ ፍቅር አንጻር እምቢ እንደማትላት እርግጠኛ ነኝ። በጣም እንደምትወደኝ አውቃለሁ። ያኔም የቤተሰቦቿን ህይወት ለመቀየር ስትል ነው እንደዚህ አይነት ውሳኔ ወሰነችው። እሺ እና ምን ወሰንክ? ሁለተኛ ልታገባት ነው ወይስ? ይኸውልህ ካንተ የምደብቀው ምንም ነገር እንደሌለ መቼም ታውቃለህ። ለእሷ ምንም አልመለስኩላትም። ልቤ ግን ተቀበላት እያለኝ ነው። ሂክማ ግን ከሰማች ዝም ትላለች። እኔ ግን ዝም የምትል አይመስለኝም። እኔ እንጃ፣ ወይ ቀድሜ እሷን ለማፍራት እንዴ? ብቻ ከባድ ነው በጣም ማሰብ ይፈልጋል። በቃሽ፣ እሷን ልሸኛትና ወይ በደንብ ተገናኝተን ነው እንደዛ ይሻላል። በቃ እሺ፣ ቻው። በቃ እሺ። ደግሞ ኩላሊትህን አልወሰደችብኝ። ይቅርታ። የጠየቅሽኝን ጥያቄ አሁን መመለስ ትንሽ ይከብደኛል። ትንሽ ጊዜ ስጭኝና በደንብ አስቤበት ብናወራበት ይሻላል። አቺ ምንድነው እንደዚህ የሚያቃጥልሻል? ኤርታሌ ነው እንዲያስፈልታችሁ የምታመጡት? ይቅርታ፣ በጣም ትኩስ ነው አይደል? ይስተካከል እንዴ? ለነገሩ ለዚህ ለማይረባሻችሁ እያለም የመጣሁት አንቺን የመሰለች ቆንጆ ለማግኘት እንጂ። ይቅርታ፣ ሌላ የምትፈልገው ነገር ይኖራል? የምከፍለው አንቺን ለማየት ብዬ እንጂ ለዚህ ለማይረባሻችሁ እያለምሽ። እኔ እስኪ ቆንጆ እንዴ! በሻዩ ካልተደሰትክ በዚህ ትደሰታለሽ እንዴ? ይሄን ባዝሊን ገዝተሽ እንዴ? እንደዚህ የሚያቃጥል ቦክስ አለ እንዴ? እንዴ! ኧረ ቆይ፣ በጣም ይቅርታ፣ በእኔ ምክንያት ተጣላህ አይደለም? አንቺ ስለሆንሽ ብቻ አይደለም፣ ሴት ልጅ በሴትነቷ ብቻ መከበር አለባት። ከዚህ በኋላ ግን ይህንን ስራ መስራት የለብሽ። ያው የተሻለ ነገር እስከማገኘ ድረስ ግዴታ መስራት አለብኝ። እንደዚህ ለሴት ልጅ ክብር በሌላቸው ጋጠወጦች እስከ መቼ እንደዚህ የተለከፍሽ ትሰሪያለሽ? ለትንሽ ጊዜ እኮ ነው። ደግሞ እኮ ሁሉንም ሴቶች እንደ እህታቸው እንደ ልጃቸው የሚያዩ ብዙ መልካም ወንዶችም አሉ እኮ። አብሽር፣ ደግሞ ይህ አጋጣሚ እኮ ነው። እኔ ይህንን መቀበል አልችልም። ለማንኛውም እኔ የተሻለ ስራ እስከማመቻችልሽ ብቻ እዚህ ቤት ትሰሪያለሽ። ከዛ ውጭ አይሆንም። እሺ፣ ደስ ይለኛል። ቁጭ በል፣ አሁን ምሳ ምን ልዘዝ? እሺ በቃ ዘዥ፣ ደስ ያለሽ